በኢትዮጵያ የቲክቶክ መንደር ውስጥ በቀን ከ10 እስከ 20 ቪዲዮዎችን በመስራት እጅግ አክቲቭ እና ተወዳጅ የነበረው አዶናይ አሁን በጆን ዳንኤል እና በጃኒ አዲስ ውዝግብ መካከል ራሱን አግኝቶታል። ይህ የቲክቶክ ንጉስ የተባለ ወጣት በውዝግቡ ዕለት አንድ ጊዜ ብቻ ቪዲዮ ሰርቶ መዋሉ ብዙዎችን አነጋግሯል። ታዲያ አዶናይ በዚህ ሁሉ ምስቅልቅል ውስጥ የገባው እንዴት ነው? ነገሩ የጀመረው ጆን ዳንኤል የለቀቀውን አነጋጋሪ የድምጽ ቅጂ ተከትሎ ነው። ጆን በዚህ ቅጂ ላይ ጃኒ መታጠቢያ ቤት ሆና ደውላልኛለች፣ ባይዘዌ ራቁቴን ነኝ ብላኛለች ሲል ይደመጣል። ይህ ንግግር ደግሞ ጃኒ ከአዶናይ ጋር በፍቅር ግንኙነት ውስጥ እያለች የተፈጸመ ነው በማለት ጆን መናገሩ አዶናይን ሳያስበው ወደዚህ የቃላት ጦርነት ውስጥ የሚከተው ይመስላል። ብዙዎች አዶናይን በዚህ ጉዳይ ላይ ምስኪን ነፍስና የሁለቱ ውዝግብ ሰለባ አድርገው ይመለከቱታል። ድምጹ የጃኒ ይሁን አይሁን በውል ባይታወቅም የአዶናይ ስም በዚህ መልኩ መነሳቱና እሱም የተለመደውን ንቁ ተሳትፎ መቀነሱ ጉዳዩ በሱ ላይ ያሳደረውን ተጽዕኖ በግልጽ ያሳያል። አሁን ላይ ሁሉም ሰው የሚጠይቀው ይህ ምስኪን ነፍስ በዚህ ሁሉ ውዝግብ ውስጥ ምን ምላሽ ይሰጣል? የቲክቶክ መንደሩስ በዚህ ጉዳይ ላይ ምን ይላል? በቀጣይ የሚወጡ አዳዲስ መረጃዎችን ተከታትለን የምናቀርብ ይሆናል። እስከዛው ይህን ፔጅ ፎሎ በማድረግ ጠብቁ።